ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች መድፈኞቹ አርሰናሎች በዲያጎ ሲሞኒ በሚመሩት አትሌቲኮ ማድሪዶች ቤት እጅግ በጣም አስገራሚ ጊዜ እያሳለፈ የሚገኘውን ጁሊያን አልቫሬዝን ለማስፈረም ከፍተኛ እንቅስቃሴ ያደረጉ ይገኛሉ። መድፈኞቹ ፕሪሲዝን ከመጀመራቸው በፊት የአልቫሬዝን ዝውውር ለማጠናቀቅም እየሰሩ ይገኛሉ። ነገር ግን እንደ ችግር የተነሳ ዋነኛው ነገር አርሰናሎች የሚፈልጉ ዝውውሩ ለማጠናቀቅ በ90 ሚሊዮን ዩሮ ሲሆን አትሌቲኮ ማድሪዶች ደግሞ ከ100 ሚሊዮን ዩሮ በላይ ይፈልጋሉ ተብሏል። አርሰናሎች የጁሊያን አልቫሬዝን ዝውውር ለማጠናቀቅ ግን ከፍተኛ ጥረት እያደረጉ እንደሆነ እየተነገረ ይገኛል። ትሮሳርድ በአርሰናል ቤት ያለውን ቆይታ አጠናቆ የቱርኩን ክለብ ቤሽኪታሽን ለመቀላቀል በእጅጉ ተቃርቧል። በዚሁ ከአርሰናል ዜና ስንወጣ ትሮሳርድ ወደ ቤሽኪታሽ የሚያደርገውን ዝውውር እንዳጠናቀቀ የክለብ ብሩዡ ድንቅ የመስመር አጥቂ ክርስቶፍ ዞሊስ ወደ አርሰናል የሚያደርገውን ዝውውር እንደሚያጠናቀቅ ይጠበቃል። በዓለም ዋንጫው እጅግ በጣም አስገራሚ እንቅስቃሴ ያሳየው ጁዋን ማዛምቢ ራሶቹን ኒውካስል ዩናይትዶችን ይቀላቀላል ተብሎ ቢጠበቅም የኡናይ ኤምሪውን አስቶን ቪላን መቀላቀሉ ተረጋግጧል። ሌስሊ ኦጉንቹኩ ጋላት ሰራይን መቀላቀሉም ይፋ ሆኗል። ሶመር ክለብ ብሩዥን ተቀላቅሏል። በመጨረሻም ኬረን ቶምፓሰን የስራሶቹ ኒውካስል ዩናይትድ ተጫዋች መሆኑ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንደርሳችሁ ፎሎ ማድረጋችሁን አትርሱ። የቅድመ ውድድር ዘመን ዝግጅት ከመጀመሩ በፊት አርሰናል ጁሊያን አልቫሬዝን ለማስፈረም እየሞከሩ እንደሆነ ተዘግቦ የአጥቂው ምርጫ በስፔን መቆየት የነበረ ቢሆንም አትሌቲኮ ማድሪድ ግን ለተፎካካሪ አንሸጥም የሚል አቋም በመያዛቸው አልቫሬዝ መድፈኞቹን ለመቀላቀል ፍቃደኛ እየሆነ እንደመጣ ሪፖርት ተደርጓል። ከዓለም ዋንጫ በጊዜ የተሰናበቱና በውድድሩ ያልተሳተፉ አብዛኞቹ የአርሰናል ተጫዋቾች ሰኞ ሐምሌ 13 የቅድመ ውድድር ዘመን ዝግጅታቸውን እንደሚጀምሩ የተዘገበ ሲሆን በዚህ ሳምንትም አንዳንድ ተጫዋቾች ምርጫቸው ከሆነ ወደ ማርቤላ በመጓዝ ቀድመው ዝግጅት እንዲጀምሩ መታቀዱም ሪፖርት ተደርጓል።